ግንባራችሁ ወደ ኋላ እየሸሸና የፊተኛው ጸጉራችሁ እየሳሳ ተቸግራችኋል? ክፍተቱን በሻርፕ በጄል ወይም በተለያዩ ኬሚካሎች ለመሸፈን መታገል ሰልችቷችኋል? ይህ ቪዲዮ ለእናንተ ነው። ብዙዎቻችሁ ይሄ ችግር የዘር ነው ብላችሁ ታስባላችሁ፣ ግን ጥናቶች የሚያሳዩት ከዚህ ተቃራኒ ነው። ችግሩ በእጃችን ነው፣ መፍትሄውም ቢሆን በእጃችን ነው። ዛሬ ውድ ክሊኒክ መሄድ ወይም አሳማሚ መርፌ መወጋት ሳይጠበቅባችሁ በኩሽናችን ውስጥ በሚገኙ 3 ተፈጥሯዊ ነገሮች ብቻ የሸሸውን ጸጉር መልሶ የሚያቆጠቁጥና የሞቱ የጸጉር ስሮችን የሚያነቃቃ አስደናቂ ውህድ አሳያችኋለሁ። በሳምንታት ውስጥ የሚገርም ለውጥ ስለምታዩ ቪዲዮን ሳታሳልፉ እዩት። ይሄ ቪዲዮ በጣም ልዩ ስለሆነ 20,000 ላይክ ይገባዋል። ውድድ ነው የማደርጋችሁ። እሺ፣ ወደ ዋናው መፍትሄና ወደ አዘገጃጀቱ ከመግባታችን በፊት አንድ ማወቅ ያለብን ትልቅ እውነት አለ። ለመሆኑ ግንባራችን ለምን ይሸሻል? ለምንድነው የፊተኛው ጸጉራችን እንዲህ የሚሰባበረውና የሚያልቀው? ይህንን እውነት በሚገባ ሳይረዱ ውህዱን መቀባት መድኃኒት ለምን እንደሚሰራ ሳያውቁ ዝም ብሎ እንደማዋጥ ነው። ቅድም በመግቢያው ላይ እንዳልኩት ብዙዎቻችን ይህ ችግር ከዘር ወይም ከቤተሰብ የጄኔቲክስ ታሪክ የመጣ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። ወደ 90% በሚጠጉ ሴቶች ላይ ችግሩ የዘር አይደለም። የችግሩ ዋና መንስኤ እኛ ራሳችን ሳናውቀው በጸጉራችን ላይ የምንፈጽመው በደል ነው። በሳይንሱ ይህ የጸጉር መሸሽ ችግር ትራክሽን አሎፔሺያ ተብሎ ይጠራል። ምን ማለት ነው? የፊት መስመር ላይ ያሉት ጸጉሮቻችን ከሌላው የጭንቅላታችን ክፍል አንጻር እጅግ በጣም ለስላሳና በቀላሉ የሚጎዱ ናቸው። እኛ ግን ጸጉራችንን ሁልጊዜ ውጥር አድርገን ወደ ኋላ ስንሰራው፣ በተለይም ጥብቅ ያለ ሹሩባ ወይም ጸጉራችንን ወደ ላይ በኃይል ስንስበው እነዚህን ለስላሳ የፊት ጸጉሮች ከነስራቸው እየነቀልናቸው ነው። ጸጉራችሁ በራሱ ጊዜ እየሸሸ አይደለም። ይልቁንም እባካችሁ ልቀቁኝ፣ አትሰሩኝ፣ አታንገላቱኝ እያለ እርዳታ እየጠየቀ ነው። እርዳታውን ካላገኘ ግን እስከ ወዲያኛው ይለየናል። በተለይ ደግሞ አሜሪካ፣ አውሮፓ እና አረብ ሀገራት የምትኖሩና ስራ የሚበዛባችሁ እህቶቼ የአየሩ መለዋወጥና የውሃ ባህሪ ራሱ የጸጉራችንን እርጥበት በማሳጣት የማድረቅ አቅም አለው። በዚህ የጸጉር መድረቅ ላይ ደግሞ እኛ አጥብቀን ስንሰራውና ስንወጥረው ጉዳቱ የከፋ ይሆናል። ጸጉራችን በኃይል በተወጠረ ቁጥር ወደ ጸጉሩ ስር የሚሄደው የደም ዝውውር ሙሉ በሙሉ ይቋረጣል። ደም ካላገኘ ደግሞ የጸጉሩ ስር ምግብ ያጣል፣ ይደክማል፣ በመጨረሻም ይሞታል። ስለዚህ ዛሬ የምናዘጋጀውን ይህንን ድንቅ የተፈጥሮ ውህድ ከመቀባታችን በፊት ዛሬውኑ አንድ ትልቅ ውሳኔ ማሳለፍ አለብን። ጸጉራችንን አጥብቆ መያዝና መወጠርን በአስቸኳይ ማቆም አለብን። አይዟችሁ፣ የሞቱ ያልኳችሁ የጸጉር ስሮች በእርግጥም ሙሉ በሙሉ አልሞቱም፣ ተዳክሞ ተኝተዋል እንጂ። እነዚህ የተኙ የጸጉር ስሮችን እንዴት በተፈጥሯዊ መንገድ እንደምናነቃቸውና የደም ዝውውራቸውን ዳግም እንደምናፋጥን አሁን አብረን እናያለን። ምንም አይነት የሌዘር ሕክምና፣ ቀዶ ጥገና ወይም የኬሚካል መድኃኒት አያስፈልገንም። ቪዲዮን በጥሞና መከታተል ብቻ ነው የሚያስፈልገን። ማሳለፍ አይቻልም። የፈጠንኩባችሁ ወይም ያልገባችሁ ቦታ ካለ ደግማችሁ እንድታዩት መክራችኋለሁ። ይህንን ከተግባባን በቀጥታ ተአምረኛውን ውህድ ወደምናዘጋጅበት ክፍል እንለፍ። ዝግጁ ከሆናችሁ ቪዲዮን እዚህ ጋር አቁሙትና ከየት ሀገር እንደምታዩት ጻፉልኝ። እሺ፣ አሁን በቀጥታ ወደ ተአምረኛው ውህድ አዘገጃጀት እንገባለን። ለዚህ ውህድ የሚያስፈልጉን 3 ተፈጥሯዊ ነገሮች ብቻ ናቸው። በኩሽናችን ውስጥ በቀላሉ የምናገኛቸው እነዚህ 3 ነገሮች የሞቱ የጸጉር ስሮችን በመቀስቀስ አዲስ ጸጉር በፍጥነት እንዲያቆጠቁጥ የማድረግ አስደናቂ የተፈጥሮ ኃይል አላቸው። አንደኛውና ዋነኛው ንጥረ ነገር ትኩስ የሮዝመሪ ቅጠል ወይም በሀገራችን አጠራር የስጋ መጥበሻ ቅጠል ነው። ሮዝመሪ በሳይንሱ ዓለም የተፈጥሮ ሚኖክሲዲል በመባል ይታወቃል። ሚኖክሲዲል ማለት በክሊኒኮች ውስጥ ለተመለጠ ጸጉር ማሳደጊያ ተብሎ የሚሰጥ እጅግ ውጤታማ ኬሚካላዊ መድኃኒት ነው። ሮዝመሪ ግን ምንም አይነት የጎንዮሽ ጉዳት ሳያስከትል በተፈጥሯዊ መንገድ የደም ዝውውርን በማፋጠን አዲስ ጸጉር እንዲበቅል ያደርጋል። ሁለተኛው የሚያስፈልገን ነገር ትኩስ ዝንጅብል ነው። ዝንጅብል የራስ ቅላችንን በደንብ በማጽዳት የጸጉር ቀዳዳዎች ክፍት እንዲሆኑና ጸጉር ያለምንም እንቅፋት በፍጥነት እንዲረዝም ያደርጋል። ሶስተኛው ደግሞ ንጹህ የጉሎ ዘይት ወይም ካስተር ኦይል ነው። የጉሎ ዘይት ጸጉርን በማወፈርና ብዛት እንዲኖረው በማድረግ ወደር የለውም። አዘገጃጀቱ ቀላል ነው። በመጀመሪያ አንድ መካከለኛ መጠን ያለው ዝንጅብል ልጣችሁ በደንብ አድቃችሁ ፍጩት ወይም ሞረድ አድርጉት።
በመቀጠል 2 ዘንጋ ትኩስ የሮዝመሪ ቅጠልን ከፈጫችሁ ዝንጅብል ጋር ትንሽዬ ድስት ውስጥ አድርጉ። ከዚያም ግማሽ ኩባያ የሚሆን ንጹህ ውሃ ጨምራችሁ በዝቅተኛ እሳት ላይ ለ10 ደቂቃ ያህል ብቻ እንተክትኩት። እሳቱን በጣም አታብዙት፣ ምክንያቱም እሳቱ ከበዛ ውህዱ ውስጥ ያሉትን ጠቃሚ ንጥረ ነገሮች ልንገድላቸው እንችላለን። ውሃው ቀለሙን ቀይሮ ወደ ቢጫነት ሲቀየር ሙሉ በሙሉ እስኪቀሰቅስ ድረስ ተዉት። ውህዱ በደንብ ከቀዘቀዘ በኋላ በንጹህ ማጥለያ ወይም ስስ በሆነ ጨርቅ አድርጋችሁ ፈሳሹን ብቻ በጥንቃቄ አጥልሉት። በመጨረሻም ባጠለልነው ፈሳሽ ላይ 2 የሾርባ ማንኪያ ንጹህ የጉሎ ዘይት ጨምረን በሚገባ እናዋህደዋለን። ይኸውላችሁ የሸሸውን ግንባራችንን በፀጉር የሚያቆጠቁጠውን ተአምረኛው ውህዳችን ዝግጁ ነው። ይህ ውህድ በሚያምር ስፕሬይ ጠርሙስ ውስጥ አድርገን በማቀዝቀዣ ውስጥ በማስቀመጥ ለ1 ሳምንት ሙሉ ያለምንም ችግር መጠቀም እንችላለን። መዓዛው ራሱ ሲሸት አእምሮን ዘና የሚያደርግ ልዩ ተአምራዊ ጠረን አለው። አሁን ውህዱን አዘጋጅተን ጨርሰናል። ነገር ግን ይሄንን ተአምረኛው ውህድ ዝም ብሎ በፀጉር ላይ ረጭቶ መተው ቃል የገባውላችሁ ለውጥ አያመጣም። ትልቁ ሚስጥር ያለው አቀባቡና ማሳጅ አደራረጉ ላይ ነው። እዚህ ጋር ማሳሰቢያ አለኝ። አንዳንዶቻችን ይህንን ውህድ አዘጋጅተን አቀባባችን ቸልተኛ ስለሚሆን ብቻ የልፋታችንን ውጤት ላናገኝ እንችላለን። ስለዚህ አሁን የምነግራችሁን ትክክለኛ የአቀባብ ስልት በጥሞና እንድትከታተሉኝ እፈልጋለሁ። እስካሁን እያያችሁኝ ከሆነ ኮሜንት ላይ ወርዳችሁ እጠቀመዋለሁ ብላችሁ ጻፉልኝ። ይሄ እንዳትረሱት ያግዛችኋል። ኮሜንት ላይ እጠቀመዋለሁ ብለው የጻፉትን ሰዎች ደግሞ ሁሌ ኖቲፊኬሽን ሲገባላቸው አስታውሰው እንዲጠቀሙ ኮሜንታቸውን ሁሉንም ላይክ አድርጉላቸው። እሺ ወደ አጠቃቀሙ እንግባ። በመጀመሪያ ስፕሬይ ውስጥ ያደረግነውን ውህድ ከማቀዝቀዣ አውጥታችሁ በደንብ አናውጡት። ዘይቱና ውሃው ተለያይተው ሊሆን ስለሚችል ከመቀባታችን በፊት በሚገባ መደባለቅ አለብን። በመቀጠል ግንባራችሁ አካባቢ ባለው የሳሳውና የሸሸው ቦታ ላይ በቀስታ እርጩት። ውህዱ ግንባራችሁን በደንብ ማርጠቡን እርግጠኛ ሁኑ። ቀጥሎ የጣታችሁን ጫፎች ብቻ በመጠቀም በተረጨው ቦታ ላይ በክብ ቅርጽ ማሳጅ ማድረግ ጀምሩ። እዚህ ላይ አንድ ትልቅ ጥንቃቄ ማድረግ አለባችሁ። ማሳጅ ስታደርጉ በምንም አይነት መንገድ ጥፍራችሁን መጠቀም የለባችሁም። ጥፍር የራስ ቅልን ይልጣል፣ የፀጉር ስሮችንም ይጎዳል። አሁን ደግሞ የዚህን አቀባብ ዋነኛ ሚስጥር ልንገራችሁ። ማሳጅ በምታደርጉበት ጊዜ ዝም ብላችሁ ቆማችሁ ወይም ተቀምጣችሁ አይደለም። ይልቁንም ጭንቅላታችሁ ወደ ታች ዘግዘግ አድርጋችሁ ወደ ጉልበታችሁ እያያችሁ ሹት። ይህ በሳይንሱ ኢንቨርሽን ሜትድ በመባል ይታወቃል። ጥቅሙ ምንድን ነው? ጭንቅላታችንን ወደ ታች ስንደፋ ደም በከፍተኛ ፍጥነት ወደ ግንባራችን ይፈሳል። ይህ የደም ፍሰት ደግሞ የሞቱትንና የተኙትን የፀጉር ስሮች ቀስቅሶ የተፈጥሮ ምግብ በደንብ እንዲያገኙ ያደርጋቸዋል። ግን እርጉዝ ከሆናችሁ ወይም ደም ግፊት፣ ስኳር ካለባችሁ ለእናንተ አይሆንም። ማሳጅ ስታደርጉ ራሳችሁን ካዞራችሁ አቁሙ። ይህንን የኢንቨርሽን ሜትድ ማሳጅ በቀን ለ5 ደቂቃ ብቻ፣ በሳምንት ደግሞ 3 ጊዜ ብታደርጉት በቂ ነው። ነገር ግን እውነተኛ ለውጥ ለማየት ወጥነት ወይም ኮንሲስተንሲ እጅግ በጣም ወሳኝ ነው። ዛሬ ተቀብታችሁ ነገ ብታቋርጡት አጥጋቢ ለውጥ አታገኙም። ስለዚህ ቢያንስ ለ30 ቀናት ይህንን ልምድ ሳታቋርጡ መተግበር አለባችሁ። ውህዱን መቀባትና ማሳጅ ማድረግን በዚህ መልኩ ካየን አሁን በአስቸኳይ ልናቆማቸው የሚገቡ 2 ክፉ ልምዶችን እንመለከታለን። ይህ ከምንም ነገር በላይ ወሳኝ ነው። ምክንያቱም ቅባቱን በትክክል እያዘጋጀንና
ማሳጁንም በሚገባ እያደረግን ቢሆንም እንኳን በሌላ በኩል ጸጉራችንን የሚያጠፋ ድርጊት የምንፈጽም ከሆነ ልፋታችን ሁሉ ከንቱ ሆኖ ይቀራል። ስለዚህ እነዚህን ስህተቶች ዛሬውኑ ያለምንም ማመንታት ማቆም አለብን። አንደኛውና ዋነኛው ስህተታችን ጸጉርን ወደ ኋላ በኃይል ስቦ ማሰር ነው። ቅድም እንደተነጋገርነው የፊት ጸጉራችን እጅግ በጣም ለስላሳና በቀላሉ የሚሰበር ነው። ስለዚህ ቢያንስ ጸጉራችሁ አገግሞ እስኪያድግና ጠንካራ እስኪሆን ድረስ ወደ ኋላ ውጥር አድርጎ መያዝን በአስቸኳይ አቁሙ። በምትኩ ጸጉርን የሚያስጨንቁና ዘና ያሉ የጸጉር አሰራሮችን ተጠቀሙ። ይህ ለተጎዳው ጸጉራችሁ ትልቅ ረፍት ይሰጠዋል። ሁለተኛው ትልቁ ስህተት ግንባራችን ላይ ጸጉር ለማስተኛት ብለን በየቀኑ ኤጅ ኮንትሮል ወይም ጄል መጠቀም ነው። እነዚህ ጄሎች ለጊዜው ቆንጆ መልክ ሊሰጡን ይችላሉ፣ ነገር ግን የጸጉርን የትንፋሽ ቀዳዳዎች ሙሉ በሙሉ ድፍን አድርገው አየር እንዳያገኝ ያፍኑታል። አየር ያጣና ቀዳዳው የተደፈነ ጸጉር ደግሞ ያድጋል ብሎ ማሰብ ዘበት ነው። ጄል መጠቀምን ለየት ያሉ ፕሮግራሞችና ዝግጅቶች ሲኖራችሁ ብቻ በማድረግ ገደብ አበጁለት። እነዚህን ስህተቶች ካስተካከልን ውህዳችን ጸጉራችንን ለማሳደግ ምንም እንቅፋት አይገጥመውም።